በቅድሚያ ስለሰጣችሁን ደስ ይላል። እንግዲህ አሁን 9ኛ ወር ላይ ነው ያለነው። እግዚአብሔር ረድቶን ፕሮባብሊ የላስት ታይሙ ስላልነበርኩኝ ሪፖርት አልሰማችሁም፣ ግን ቤተክርስቲያን ያው ትራንዚሽን ላይ ነበረች። አዲስ ሊደርሺፕን የመጣው አዳዲስ ሰዎች እየተነሱ ነው። አገልግሎት ውስጥ ያልነበሩ አገልጋይ ሆነዋል። መስበክ የማይጀምሩ መስበክ ጀምረዋል እና ትልቅ ለውጥ በቤተክርስቲያን ላይ አለ። ደስ የሚል ደግሞ ዩኒቲ አለ። በቃ ምን እየገባ ይመጣ ቤቱን የሚወዱ ሰዎች ግን እየበዙ መጥተዋል። ጌታ ይባረካል። ሰዎችን ሳይሆን ቤቱን ጌታ ይባረካል። ይሄ የእግዚአብሔር ቤት ነው ብለው ቤቱን የሚወዱ ሰዎች አሉ። የቤቱን በቃ ስለ ቤቱ ኬር የሚያደርጉና ቤቱን ሉካፍተር የሚያደርጉ ሰዎች አሉና እንደዚህ አይነት ሰዎች አሁንም ይብዙልን። አመታዊ እቅዳችን ስሙዝሊ ሄዷል። ኦልሞስት ሁሉንም አኮምፕሊሽ አድርገናል ባንልም ካሉን ካቀድናቸው እቅዶች ውስጥ ፕሮባብሊ አንደኛውን ብቻ እስካሁን አላደረግንም። እሱም አኑዋል ኢቨንት ኮንፈረንስ ለማድረግ አስበን ነበረ። እሱን አላደረግንም። ግን ምን አድርገናል? ትንሽ ለየት ያለ ያደረግነው ምንድነው ፈንድሬዝ ኢቨንት ብለን አዘጋጅተን ነበረ። ዓላማው አንደኛ በቤተክርስቲያን ውስጥ ያሉትን እንደዚህ የሚያልቁ እቃዎችን ሪፕሌስ ለማድረግ ቤተክርስቲያን እቅድ አውጥታ ኪቦርድ ያስፈልጋል፣ ማይክሮፎን ያስፈልጋል፣ ስፒከር ያስፈልጋል። ይህንን በማቀድና በሁለተኛ ደረጃ ደግሞ አፖስቶሊክ ሚሽንን በቃ የእግዚአብሔርን ስራ ወጥተው ለሚሰሩ ሰዎች ማገዝ በሚል እቅድ አውጥተን እቅዳችን በጣም ከምንጠብቀው በላይ ሰክሰስፉል ሆኖ በጣም ሌተስት የሆነ ፒኤ ሲስተም ማይክሮፎን ገዝተናል ማለት ነው። እግዚአብሔር ይባርካል። ቤተክርስቲያን ትንሽ ብንሆንም ነገር ግን እዛ ያሉት ቅዱሳን ከጠበቅነው በላይ ኦልሞስት ደብል ማለት ይቻላል። እኛ ታርጌት ካደረግነው ደብል ማለት ይቻላል። አድቫንስ የሆነ ልንበልጣችሁ እንችላለን ማለት ነው። በእውነቴን ነው ብላችሁ እና ያንን እንድናደርግ ይችለናል። ሌላውም ደግሞ አውቲንግ የሚል ፕሮግራም ነበረን። እሱንም አድርገናል። በቦርንስ ማውዝ ሄደን በዛ ስፍራ ላይ ደግሞ ሰዎችንም አጥምቀናል። 3 ሰዎች ወደ ጌታ ከመጡ በኋላ ደህንነት ተምረው 3 ሰዎች በኋላ ላይ አጥምቀናል። ጌታ የተባረከ ይሁን። ከዛ ውጪ ከለንደን ካሉ አብያተ ክርስቲያናቶች ጋራ በጣም ጥሩ የሆነ ስትሮንግ የሆነ ሪሌሽንሺፕ ቢልድ እያደረግን ነው። በግልም እንደዚሁም ደግሞ አዘ ቸርች እየተገናኘን ነው። አንድ ነገር ግን ምን ፊል እያደረኩ መጣሁኝ፣ በቃ በቤተክርስቲያን ውስጥ ያሉ መሪዎችና አገልጋዮች ቤተክርስቲያን ላይ የሚደርሰውን አንዳንድ ቻሌንጅ ብዙ ስላዩ ይመስለኛል ኬሪንግ የሆነ ልብ አይባቸዋል ብዙዎች ላይ እና whenever I meet የቸርች መሪዎችና ሊደሮችን ሳገኝ they have በቃ lot of encouragement እና አይዟችሁ በቃ ጌታ መልካም ነው፣ ጽኑ፣ ታገሱ፣ እግዚአብሔር በጎ ያደርጋል እያሉ ነው እና ስለዛም እግዚአብሔር የተባረከ ይሁን። ከዛ ውጪ አፖስትል 2 ጊዜ በካናዳ ሄዶ ነበረ። አሁንም እዛ ነው ያለው። ፕሮባብሊ ዛሬ ማታ ይመጣል። ካናዳ ላይ ብዙ ቸርቾችን ፕላንት አድርገናል። ብዙዎችን ደግሞ ለአገልግሎት አሳይን አድርገናል። ይሄኛውንም ያው ከለንደን ቤተክርስቲያን ልከን ነው ማለት ነው። አፖስትልን እግዚአብሔር ይባረክ ይሁን። ስለዚህ ለንደን ቤተክርስቲያን በጣም እየሮጠች ነው። ጌታ ይባረክ። በጣም እየሮጠች ነው እና ካናዳ ላይ በጣም ትልቅ ድል እየተደረገ ነው። ከዛ ውጪ አቺቭ ያላደረግናቸው ደግሞ ምንድነው ኮንፈረንስ ፕላን አድርገን ነበረ። ኢቫንጀሊዝም ላይ አውቲንግ ላይ ብዙ ለመስራት ሞክረን እሱ ላይ ትንሽ ጦርነት አለ። እንግዲህ ጸልዩልን፣ ጌታም ይረዳናል። ሶፋር ይሄን ይመስላል። ያልተናገርኩት ነገር ካለ በቃ እነዚህ 3 ነገሮች ነው። አንደኛው ጥሩ ትራንዚሽን ላይ ያለ ነው። መልካም እየሆነ ነው። በቤተክርስቲያን አገልጋዮች እየበዙልን ነው። ሁለተኛ ደረጃ ደግሞ ካሉት ከዩኬ አገልጋዮችም ጋር ጥሩ አይነት ህብረት እያሳለፍን ነው። እነሱም ስለኛ ኬር እያደረጉ ነው፣ እየጸለዩልን ነው። ሪሰንትሊ አቺቭ ካደረግነው ደግሞ በቃ ጥሩ ፈንድሬዝ ኢቨንት አድርገን
አሁን በቅርብ ጊዜ ያው ካሜራ ምናምን ማድረግን ኦንላይን ሰርቪስ እንጀምራለን ማለት ነው። እግዚአብሔር የተባረከ ይሁን። ይሄን ይመስላል። እግዚአብሔር አብስቶ ይባርካችሁ።